ነይ ደግሞ ታምሪያለሽ። ፊልም ሰሪ ነሽ አይደል? ኧረ በቃ መደነቅቃ ነይ ቁጭ ቁጭ ወደ ስራችን እንግባ። እሺ ቁጭ በል። የሆነ ነገር ልጠይቅኝ አስበሻል አይደል? አዎ ልጠይቅ ነው። ጠይቂኝ። የማውቀው ከሆነ እመልሳለሁ። ሁለቱ ወንድማማቾች ናቸው እንዴ? ዳንኤልና ሲሳይ ማለትሽ ነው? አዎ ወንድማማቾች እኮ ናቸው። ይበልጥ ደግሞ ለማረጋገጥ እነሱን ልጠይቃቸው። ና ቆይ ቤቢ፣ አሁን አይደለም። እሺ ልጅ አቦካሉ ለራታ ይበቃ። ቆይ ግን አንተ እዚህ ብዙ ከቆየ እንዴት አታውቅም? ኧረ እኔም በቅርብ ነው የመጣሁት። ወይኔ አምላኬ፣ ምን አይነት ጣጣ ውስጥ ነው የገባሁት? እኔ እንጃ። ይኸውልህ እኔ ሰውን እስክተዋወቅ ድረስ በጣም ነው የምፈራው እና በቃ ምን ላድርግ እያልኩ እያሰብኩኝ። ምንም አያስፈሩ። ስታውቂያቸው ተወጃቸዋለሽ። ደግሞ እኔ ያለሁልሽ፣ አትፍሪ። ምንድን ነው እናንተ ዝግጅቱ ላይ አትሳተፉም እንዴ? እየፈራሁ ነው ትላለች። ጋር ግባሽ። ሰምኛለሽ? ወንድሜን እንዲደብረው አልፈልግም። እሺ ቆይሽ ታዲያ ምን አድርጊ ነው የምትለኝ? ማድረግ ያለብን ዛሬ እንደተዋወቀን። አልችልም። እባክሽ ልለምንሽ። ሲሳይን የምታፈቅዱ ከሆነ ይህንን ማድረግ አይከብድሽም። ቆይ አንተ እንደምታወራው ሁሉም ነገር ቀላል ይመስላል? ከባድ እንደሆነ እኮ አውቃለሁ። እኔና አንቺ ሌላ ጊዜ እናወራለን። ለዛሬ ማድረግ ያለብሽን ብቻ አድርጊ። እኔም አግዝሻለሁኝ። እኔ ውሸትና ማስመሰል የሚባለው ነገር አይሆንልኝም። እባክሽ ልለምንሽ፣ የዛሬን ብቻ ለፍቅራችሁ ስትይ። ቶሎ ተጋቡና እኔንም ማቆት አድርጉ። እኔ በጣም ነው የማመሰግነው የኔ ፍቅር። በእኔ ላይ የምታሳድረሽ ከኔ ጋር ለመኖር በመወሰንሽ በእውነት በጣም ልትመሰገኝ ይገባሻል። እኔ ደግሞ እድሜ ልኬን አንቺን ለማገልገል ቃል እገባልሻለሁ። ይኸው በወንድሜና በቤቢሾ ፊት እድሜ ልኬን ለአንቺ ታማኝ ባል ለመሆን በእነሱ ፊት ቃል እገባለሁ። አሁንሽ እኔ ሳሊ በፊት ቶሎ ተጋቡና ሻማ ያዣርግ እንዴ። ከዚህ በኋላማ መሄድ የሚባል ነገር የለም። ከኛ ጋር ነው የምትኖረው። አዎ ከዚህ በኋላ መሄድ የሚባል ነገር የለም። የእኛ ታናሽ ወንድም ሆነ ነው የምትኖረው። የኔ ፍቅር የሆነ ነገር በይ እንጂ። ምን ልበል? ሁላችሁም እኮ ብላችሁታል። እንግዲህ የጉርሻ ትልቅ ትርጉም ነው ያለው። እንግዳችን እንኳን ወደ ቤተሰባችን መጣሽ የሚል ትልቅ ትርጉም አለው። ሀንዬ እባክሽ። ወንድሜ በእውነት እጅ ይባረክ። በጣም የሚጣፍጥ ምግብ ነው። እውነቱ ነው። ይጣፍጣል እንዴ? እውነቴን እኮ ነው። በጣም ነው የሚጣፍጠው። አመሰግናለሁ። እንግዲህ እኔ የሰራሁትን ምግብ ማስተረፍ አይቻልም። ጥርግ አድርጋችሁ ነው የምትበሉት። እድሜ ላንቺ፣ ለእኔም ተረፍሽ። እንበላለን። ብላ ቤቢሽ ብላ። የኔ ፍቅር የደበረሽ ነገር አለ እንዴ? ኧረ እኔ አልደበረኝም። ለምን ጠየከኝ? አይ የድሮዋን ሀናን አልመስል አልሽኝም። ወይ ፍቅር፣ ገና እዚህ ሳንመጣ አይደል እንደ እኔ አዲስ ሰው መታወቅ እንደምፈራ ነገርኩ። እርግጠኛ ነሽ ግን? ፍራቻው ብቻ ነው ጨዋታሽን እንደዚህ ዝም ያስባልሽ? ፍቅር፣ እኔ እኮ አዲስ ሰው በጣም ነው የምፈራው። ትዝ አይልም ከአንተ ጋር እንኳን ስንተዋወቅ እንዴት ፈሪ እንደነበር? እሱን እንኳን አላስታውስም። አክቹሊ አሁንም ከቤት ይዤሽ የወጣሁት ትንሽ የደበረሽ ስለመሰለኝ ነው። ወይ ፍቅር፣ ምንም አልደበረኝም አልኩህ አይደል እንዴ? ይኸው በቃ። ቆይ ግን አንቺ በቃ ተመለስ ይበቃኛል አትይንም እንዴ? እንድትመለስብኝ አልፈልግማ። ምነው መመለስ ፈለግ? አዎ መመለስ አለብኝ። ገብቼ ቤት ከወንድሜ ጋር ስለ ሰርጉ ማውራት አለብን። መልካም ቀን። ፍቅር ነው ማረግሽ። እኔም አፈቅርሻለሁ። ባይ